ሐዋሳ ውስጥ በበጎ ስራቸው አንቱታ ከሚቸራቸው ሰዎች መካከል አንደኛዋ በመሆን በርካታ የእውቅናና የዋንጫ ሽልማቶች ተበርክቶላታል። እሺ፣ ስሜ ሰውነት አሸናፊ ይባላል። የበጎ ልቦች መስራችና ባለራዕይ ነኝ። ብዙዎቻችን ሰዌክስ ብለን እሷን መጥራት ይቀናናል። የበርካታ ታዳጊዎችና የተቸገሩ አዛውንቶች የችግር ደራሽ እናት ናት። ለመሆኑ በጎ ልቦች እንዴት ተመሰረተ? ያው በጎ ልቦች መጀመሪያ ስጀምር በግሌ ነው ስሰራ የነበረውና በልጄ ልደት ነው በጎ ልቦችን የጀመርነው። የልጅ ልደት ሲከበር ያው እኛ ጓደኛሞች ሁሌም እርስ በርስ እንጠራራ፣ አንዱ ለአንዱ ያው ይዘን የምንሄደው ነገር አለና ያ ከሚሆን ግን እኔ ድግሱን ደግሳለሁ፣ ይዛችሁ የምትመጡትን በሜሪጆይ እናክብር እየተባባልን ሜሪጆይ ላይ ስጦታውን ለሜሪጆይ እንዲሰጥ እያደረግን ከየጓደኞቼ ጋር አንድ ላይ ጀመር። እኔ ስጀምር ሌሎችም ጓደኞቼ እንደዚህ ልጆቻቸውን ደስ ያከብሩ እዛ ሜሪጆይ እየሄድን ስጦታ በመስጠት ማክበር ጀመር። ቁርሴን ለታናሼ በበጎ ልቦች ትልቅ ቦታ የሚሰጠው መርሃ ግብር ነው። ለመሆኑ እንዴት ተጀመረ ስንል ሰዌክስን ጠየቅናት። የጀመርንበት ዋና መነሻችን እንደዚሁ አስቤዛ ቤት ስንዞር 2 ህፃናት ተኝተዋልና የትምህርት ሰዓት ነው ምን ሆነው ነው ብለን በምንጠይቃት ሰዓት እናትየው እንባዋ ነበር የሚወርደውና ምንድነው ስንላት ምን በልተው ይሄዱ ከሰዓት ሲመጡ ገበያም ጠርጌ ሰው ቤትም እንጀራ ጋግሬ ጠብቃቸዋለሁ። ጠዋት ላይ ግን በጣም ተቸገርኩ ስትል እውነት ሁላችንም ነን የደነገጥነው። ምክንያቱም ቤት ውስጥ ኖሮን እንኳን ምን እንሰር ስንት ምናቀው ቤተሰብ አለ። ዛሬ ይሄንን ይዤ አልሄድም ነገ ይሄን ይዤ አልሄድም እያለ ቤት ውስጥም ይሉናል። ሲሉን እኮ ወይ ዛሬ እውነትም እንትን ይዞ ሄዷል ነገስ ምን ብለን እያሰብን እናድራለን። ትንሽ የዳቦ ደግሞ በልተው ማይሄዱ ህፃናት ባሉበት አገር ውስጥ ብለን በጣም ደነገጥን። ለምን አንድ ዳቦ ለአንድ ህፃን የሚል ወይም ቁርሴን ለታናሽ የሚል እንጀምር ስል በጣም የደነገጡት እንደ ሰዌክስ አይሆንም በኋላ መልምለን አጉል እንዳንሆን ምናምን ሲል የሥራው ባለቤት እግዚአብሔር ነው። እግዚአብሔር ለመልካም ነገር ለምንም ነገር አርክ እግዚአብሔር ለመልካም ነገር ከጎን ነው የሚሆነውና የዚህ ሥራ ባለቤት እግዚአብሔር ነው። ጀመርን። ውጭ ያሉ አንዷ እህቴ ናት የስኳሪ ምናምን ከፈለችልን አንዷ ደግሞ ጓደኛዬ ናት የዳቦ ያንዱር ከፈለች። መነሻችንን ነው ነገር ከዛ አንድ ቀን ነው ዳቦ በሻይ በሉት በጣም በሚገርም ሁኔታ። ከዛ በኋላ ጀመርን ፖስት ያው ሶሻል ሚዲያ ላይ ነው የምንሰራው። ሶሻል ሚዲያ በጎም ሲሰራበት በጎ ነው። በነጋታው ሰው ለኔ ነገ ያዙልኝ ተነገ ወዲያ ያዙልኝ እያሉ ያው ነው ወደ 4ኛ ዓመቱ ሊመጣ ነው። አንድ ቀን ሳይጎልብን ክብሩን መድኃኒዓለም ይውሰድ ይሄንን ነው እየሰራን ያለነው። 4 ዓመት ሙሉ የዚህ ፕሮጀክት ተጠቃሚ የሆኑ ህፃናትስ ምን ይላሉ? ስሜ ብሩክ አቁማ ይባላል። ባህል አድራሽ 6ኛ ክፍል ተማሪ ነኝ። በጎ ልቦች ያው መመገብ ከጀመርኩ 4ኛ ዓመቴን ይያለው። እዚህ መመገብ ከመጀመሪያ በፊት ትምህርት ቤት ለትምህርት ያለኝም አቀባበል ጥሩ አልነበረም። ግን እዚህ መመገብ ከጀመርኩኝ ጀምሮ ትምህርቴንም በአግባቡ እየተከታተልኩ ነው። የደረጃም ተማሪ ሆኛለሁ። ቃላት ያጥረናል። ምክንያቱም ይሄ ሁሉ ተማሪ መመገብ የዚህ ሁሉ ተማሪ ጸባይ ችሎ መመገብ ማለት ከባድ ነገር ነው። ግን ይሄን ችሎ ለ3 ዓመት ያህል ለ4 ዓመት ያህል መገበውናል እና እኔ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ እላለሁ። ያው አድጌ ደግሞ እንደነሱ አይነት ስራ እንድሰራ ለኔ አራያዎች ሆነውኛልና በጣም ነው የማመሰግነው። ሌሎች ሰዎችም ይሄን ነገር አይተው በቲክቶክ አካውንት አላቸው ይሄን ነገር አይተው መጥቶ እኛን ቢመገቡን ለነሱም በረከት ነውና አሁን አብዛኛው ሰዎች ሁሌ ተራስ ይዛሉ። ምክንያቱም የኛ መመገብ በረከት ነው ለሰዎችም የተቸገሩትን መርዳት ያው ድሮም የኢትዮጵያዊነት ባህላችን ስለሆነ መጥተው ቢመገቡን እላለሁ። ስሜ አዲስ ዓለም ብርሃን ይባላል። መማረው ባህል አዳራሽ ትምህርት ቤት በጣም ደስ ይለኛል። እዚህ ስንመገብ ድሮ ምንም ቁርስም ሳንበላ እንሄድ እንችል ነበር። አሁን ግን እየተስተካከለ ነው። ስለዚህ ሌሎችም ያመጣችሁ በረከቱን ታገኙ። ብዙዎቻችን በጣፋጭ ምግቧ የምናውቃት ሰላም ተስፋዬ ወይም ተወዳጅ ኬተሪንግ የቁርሴን ለታናሼ በወር አንዴ መጋቢ ከሆኑት አንዷ ናት። ስለ ቁርሴን ለታናሼ እሷም በቦታው ተገኝታ ይህንን ብላለች። በጣም ደስ የሚል መርሃ ግብር ነው። ሁላችንም ትምህርት ቤት ተማሪ ሆነን ያለፍነው የምናውቀው ነገር ነውና ቁርሳቸው ተቸግሮ አለመማር ማለት በጣም ከባድ ነገር ነውና ከ140 በላይ ህፃናት ናቸው እዚህ ቤት ያሉት። እነሱ በቋሚነት
ቁርስ መመገብ ማለት ቀላል አይደለም። እየሰራችሁ ያላችሁት ነገር በጣም በጎ ስራ ነው። እግዚአብሔር አቅም ጉልበት ይሆናችሁ። እናም እንግዲህ ሰውም ይሄንን እያየ የተሻለውን ዝክር ሊሆን ይችላል፣ ልደት ሊሆን ይችላል፣ የነፍስ ይማር ዝግጅቶች ሊሆን ይችላሉ። የተለያዩ ዝግጅቶችን ከበጎ ልቦች ጋር መጥተው እንዲያሳልፉ ጥሬና አስተላልፋለሁ። ቤታቸው መስራት ለማይችሉና ደግሞ ጊዜ ለሌላቸው ሰዎች በጎ ልቦች ጋር እንሄድ ነው ካሉን በጣም በትልቅ ዲስካውንት ተወዳጅ ኬተሪንግ ጋር ማዘው ማሰራት ይችላሉ። እሺ ተወዳጅ ኬተሪንግ የሚገኘው ሐዋሳ ከቅዱስ ገብርኤል ቤተክርስቲያን ወረድ ብሎ ከዱካሞ ኮፊ ፊት ለፊት ወይም ደግሞ ጤና ቢሮ ባጃጅ መያዣው ጋር የመጀመሪያዋ ቤት ናት። ስልካችን ደግሞ 0920 090794 በጎ ልቦች ሕፃናትና አዛውንት ላይ ከሚሰራው በጎ ስራ ባሻገር በዓመት አንዴ ታላቅ መርሃ ግብርም ይከውናል። ይህ ተግባር ምን ይሆን? በዓመት አንዴ የማደርገው ምንድነው? ያው እነዚህ እየመጡ የሚመግቡ ሰዎችን ውለታን የሚከፍል እግዚአብሔር ነው። እንደ ሰው ግን በቃ ቴንኪዩ ማለት ያስፈልገናልና በዓመት አንዴ ከተማ አስተዳደሩ በከንቲባው ነው እያስፈረምኩኝ የቴንኪዩ ሰርተፊኬት አዘጋጃለሁ። እዛ ላይ ደግሞ ከ1 እስከ 3 የወጡ ተማሪዎችን ሽልማት እንሰጣለን። ይሄ አሁን እዚህ ጋር የምታየው በእንደዚህ አይነት ነገር እያሰራን ነው። በዓመት አንዴ ላበሉን ለደገፉን ሰዎች እነዚያው ውጭ ያሉት ብዙነሽ መሰረት ትባላለች፣ የህንድ አምባሳደር ናት። ስምረት ግርማን የሐዋሳ ላይ ታቋታላችሁ መቼም። አሁን እሷ ማላዊ ውስጥ ነው የምትሰራው። እነሱ አሁን ከዛ ሆነው እነዚህን ህፃናት የሚደግፉ በዓመት አንዴ እናደርጋለን። ዘንድሮም እናደርጋለን። ዘንድሮ ግን በጣም የመንግስትን ድጋፍ እንፈልጋለን። ሰዌክስ የመጨረሻ መልእክቷንም እንዲህ ስትል አስተላልፋለች። እና ሁሌም የሰው እጅ ከምናይ የራሱ ገቢ ማስገኛ ቦታ ቢሰጠን ደስ ይለኛል። በእርግጠኝነት ደግሞ ይሰጡናል ብለን ተስፋ አለን። በተለይ ደግሞ ሰፊ ቦታ ቢሰጠን አረጋውያኑ አሁን ቅዳሜ ብቻ ከሚመገብ በየቀኑ እንደ ሐዋሳ ትልቅ መመገቢያ ማዕከል ለመገንባት በጣም አስቤያለሁ። ይሳካልም ብዬ ተስፋ አለኝ። ይሆናል ደግሞ ምክንያቱም እዚህ ጋር መንግስትን እያገዝን ነው። መንግስት ደግሞ እኛን ሊያግዘን ግድ ነው። ወገን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ጋር ተጠጋ። በቃ ሁሌ እግዚአብሔርን ለመልካም ነገር የትም አይሄድብህም። የት ይሄዳል መልካም ነገርና እንደዛ ነው እየመገብን ያለነው። ተካይ በጎ ልቦች የፊታችን ትንሣኤ በዓልን ድሃ እናቶችን ለመርዳት ተዘጋጅቷልና ድጋፋችሁ አይለያቸው የሐሴት ሚዲያም መልእክት ነው።